ዛሬ 260 ካሬ በጣም ሌክጀሪ ቤት ማለት ነው። በዱባይ ስታንዳርድ የተገነባ ቤት ነው ማሳያችሁ። የሰራተኛ ክፍል ነው ቤት። ሰራተኛ ክፍል የራሱ የቻለ ሻወር፣ ሽንት ቤት እዚሁ ላይ አለ ማለት ነው። ይሄን ይመስላል። ሌላ ወደ ዋናው መኝታ ክፍል እንወስዳቸው ወይ ደግሞ ሳሎኑ እናገኛለን። እንደገባና የቤት 260 ካሬ ነው። እንዲህ እንደገባና እዚህ ላይ ስቶር ማድረግ ምንችላት ወይም ደግሞ ላውንደሪ ሩማችን ይችላል። ይሄ ላውንደሪ ሩማችን ነው። ሁለተኛ መጣጠቢያ ክፍል ወይም ደግሞ የእንግዳ መጣጠቢያ ክፍል ይህን ይመስላል። ሳሎናችን ይህን የምታዩትን ይመስላል። በጣም ለቀቅ ያለ ሰፋ ያለ ቤት ነው ማለት ነው። ይሄ ቤት በጣም ሌክጀሪ ቤት ነው፣ ቅንጡ ቤት ነው ማለት ነው። ታዲያ አንድ ቤት ይሄ ቤት ይኖረናል። ወደ ጫካ ፕሮጀክት ቆንጆ እይታ ያለው ቤት ነው ይሄ። እኔ መሰለ ቆንጆ እይታ ወደ ጫካ ፕሮጀክት ያለው ነው ይሄ ቤት ማለት ነው። አንድ ቤት 16ኛ ፍሎር ላይ ይሄን ቤት ታገኛላችሁ። ይሄን ቤት ለምትፈልጉ ደንበኞቻችን ኪችን ካቢኔታችን ኦፕን ኪችን ካቢኔት ተጠቅመነው ኢንዱስትሪያል ሳከራልን የምግብ ሽታ ምናምን አይኖርም። እዚህ ጋር አሪፍ አቅም ያለው የኢንዱስትሪያል ሳከር የተገጠመበት ነው። ኪችን ካቢኔታችን ይሄን ይመስላል። ወደ ማስተር ቤድሩም ነው የምወስዳችሁ። ማስተር ቤድሩማችን በጣም ቆንጆ የማስተር ቤድሩም ነው። የቤት የጽዋጻ የሚያገኝ ቆንጆ ናቹራል ላይት ያለው ቤት ነው የቤት ይህን ይመስላል። በተመሳሳይ በዚህኛውም ሳይድ ላይ ወደ ጫካ ፕሮጀክት ያለ ማለት ነው። ማስተራችን ይህን ይመስላል። የማስተራችን የመጣጠቢያ ክፍል ወይም ደግሞ ባዝሩም የማስተር ቤድሩም ባዝሩም ይህን ይመስላል። ሁለተኛው የመኝታ ክፍል ይሄን ይመስላል። ሁለተኛው የመኝታ ክፍላችን ራሱ የቻለ ባልከኒ አክሰስ አለን። ይሄን የመሰለ ቆንጆ ባልከኒ ያለን ማለት ነው። ሁሉም የመኝታ ክፍሎች ናቹራል ላይት ወይም ደግሞ የጽዋጻ የሚያገኙ ቤቶች ናቸው ሁሉም የመኝታ ክፍሎች ማለት ነው። ሶስተኛውና የመጨረሻው የመኝታ ክፍል ይሄን ይመስላል። በተመሳሳይ ባልከኒ አክሰስ አለን ማለት ነው። ይሄኛው ይሄ ቤት ይሄን ይመስላል ማለት ነው። ያያችሁትን ይመስላል። አንድ ቤት 16ኛ ፍሎር ላይ ይገኛል። እንዲሁም ደግሞ በዚህ ዲዛይን ሁለተኛው እዚሁ ላይ ሁለቱም የመኝታ ክፍል ኮመን ባዝሩማ መጣጠቢያ ክፍሉ ይሄን ይመስላል። በዚህ ልክ በዚህ ስታንዳርድ